ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን። ባሮክ ኢቨንት እንግዲህ በተደጋጋሚ አዲስ ዓመት የገናና የፋሲካ ባዛሮችን ሲያዘጋጅ ቆይቷል እስካሁን ባሉት ጊዜያት። በእነዚህ ጊዜያት ዋናው የኢቨንት ኦርጋናይዘሩ ዋና ዓላማ እንደ ሀገራዊ ሶሻል ኃላፊነቱን መወጣት ነው። በተለይ ይሄ ምክንያት እየፈለጉ አመት ባል በመጣ ቁጥር ዋጋ የሚጨምሩና ዋጋ የሚያንሩትን ለመከላከልና ከሁሉ በላይ ደግሞ በተለይ ማዕከለኛውና ዝቅተኛው ሸማች በትክክል የሚሸምትበትና በዓሉን የሚያሳልፍበት የማድረግ ዓላማ ነው። ይሄም ባለፉት ጊዜያት በጣም ተሳክቶልን የቀጠናዊ ሚኒስትሩ የተከበሩ አቶ ካሳሁን ጎፌ እውቅና ሰጥተውናል። ስለዚህ ለዚህ ስራችን እኛም እውቅናቸውን ተቀብለን ስራቸውን ቀጥለናል። ዶክተር ካሳሁን ጎፌ ናቸው ይስተካከል ተብያለሁ ከቦርድ ሰብሳቢያችን። ስለዚህ በቀጣይም እነዚህ አይነት ነገሮችን አጠናክረን እንቀጥላለን። ሁሉም ኃላፊነቱን ቢወጣ ሁሉም የድርሻውን ቢወጣ ዛሬ ያለው የገበያ ንረት ሁሉ አይደርስም ነበር ብለን እናስባለን። በቀጣይም ባሮክ ኢቨንት እስካሁን ካሉት በተሻለ ሁኔታ እስካሁን ሀገር አቀፍ የሆኑ ባዛሮችና ኢቨንቶችን ነው ስናዘጋጅ የነበረው። ከዚህ በኋላ ደግሞ ጥረታችንና ዓላማችን ሰፋ አድርገን ከዚህ በተለቀ ሁኔታ ኢቨንቶችን ለማዘጋጀት ዝግጅታችን አጠናቀናል። እንግዲህ እንደምታዩቸው በኋላ ጎብኘት ካረጋችሁ በርካታ ነጋዴዎች ይገባሉ ተብሎ ይጠበቃል። ከመሸመቱ ባለፈ የመዝናኛ ፕሮግራሞችም ይኖራሉ። በዓሉን በሰላም በደስታ ደስ ብሎት እንዲያሳልፍ ሰው ከማድረግ አንፃር የበኩላችንን ጥረት እናደርጋለን። ከዚህ ጋር ኩዊንስ እንደምታውቁት በተመጣጣኝ ዋጋ የተለያዩ የምግብ ግብአቶችን የሚያቀርብ ነው። እሱም አጋራችን ነው። በሰፊው ቦታ ይዞ ህብረተሰቡን ለማገልገል በተመጣጣኝ ዋጋ የተለያዩ ነገሮችን ለማቅረብ ዝግጅቱን አጠናቆ በነገው ዕለት ስራውን ይጀምራል። ከዚሁ ጋር ደግሞ ሁል ጊዜ ከጎናችን ተለይቶን የማያውቀው ኦማር ዘይት በተለያዩ ስኳር፣ ቱና፣ ዘይትና ሩዝ የመሳሰሉ የግብአት እቃዎችን በተመጣጣኝ ዋጋ በማቅረብ ስላለ በተቻላችሁ መጠን በሚሰሯቸው ሚዲያዎች ህብረተሰቡ በተመጣጣኝ ዋጋ የሚያገኝበት መሆኑን ጠቅሳችሁ የራሳችሁን የበኩላችሁን እንድትወጡ በዚህ አጋጣሚ ጥሬን አስተላልፋለሁ። አክብራችሁን ስለምትመጡ ሁሉ ጊዜ እናመሰግናለን። እሺ እጅግ አድርገን እናመሰግናለን። ሌላው አቶ ሰለሞን እንዳለው ማህበራዊ ኃላፊነት ከመወጣት አንፃር ባሮክ ኢቨንት ባለፉት አመታት የተደረጉ ኤክስፖዎች ላይ በተለይ የተለያዩ የበጎ አድራጎት ተቋማት አሉ። እንዲሁም ደግሞ እጅ ያጠረባቸው ነገሮች በዓለም ብቻ ሳይሆን ከበዓል ውጭም እየደገፈ እያገዘ ከዛ ውጪ እዚህ ምርቶቻቸው አገልግሎታቸው ለህብረተሰብ የሚያስተዋውቁበትም መድረኮች ሲፈጥር ቆይቷል። ትልልቆቹ እንደምታውቋቸው የበጎ አድራጎት ድርጅቶች እዚህ በነጻ ነጋዴው ምንም አይነት ክፍያ ሳይከፍሉ በነጻ ቦታ በመፍቀድ ምርቶቻቸውን አገልግሎታቸውን እንዲሁም ደግሞ ከህብረተሰቡ ጋር ተገናኝተው እናቶችም አረጋያንም ህፃናቶችንም የሚረዱበትን መንገድም ከዛ ጎን ለጎን የሚፈጠርበት ሁኔታ አለ። ዘንድሮም ያንን ነገር ማህበራዊ ኃላፊነት ከመወጣት አንፃር ያንን እናደርጋለን። ከዛ በተጨማሪ የሚዲያ አጋር በመሆን ዝግጅቱን ደግሞ አባይ ቴሌቪዥንም እንግዲህ የሚዲያ አጋር በመሆን ከኛ ጋር በጋራ እንደሚሰራ ለመግለጽ ነው። ህብረተሰቡ ከነጋዴዎቻችን ጋር ስንነጋገር ቅድም እዛ ጋር ከተነሳው የተለየ ጭማሪ እንዳያደርግ መጀመሪያም አግሪ እናደርጋለን። ቢቻል የተሻለ በአከፋፋይ ዋጋ እንዲሸጡ ከማድረግ አንፃር። ስለዚህ ክቡር አቶ ካሳሁን ዶክተር ካሳሁን ጎፌ ምንድነው ያደረጉት? ዞረው ካዩ በኋላ በጣም ተደስተው እዚቹ መድረክ ላይ ቆመው ባሮክ ኢቨንትን የመሰለ ድርጅቶች እንዲበዙ እንፈልጋለን፣ ስለዚህ እናበረታታለን፣ ለዚህ ስራቸው እውቅና እንሰጣለን ብለው ስለሄዱ በዛ ተበረታተን 2-3ኛ ጊዜ ለማዘጋጀት ችለናልና እውቅናቸው ከዚህ ይነሳል። ከኔ በጎደለ በኋላ የሚጨምሩበት ይኖራሉ። ሌላው ፉክክር ይጠብቃችኋል የተባለው ትክክል ነው። ግን በጣም ብዙ ጊዜ በተለይ በሽያጭ ነገር ላይ ፉክክር ነው በጣም ከባድ ችግር የሚፈጥረው። እኛ ከዋጋ ጋር አንፎካከርም። በተቻለ መጠን ህብረተሰቡ የሚገለገልበትን እቃ በተመጣጣኝ ዋጋ የማቅረብ ነውና ኃላፊነታችን በተቻለ መጠንኛ ህብረተሰቡ ደስ ብሎ ተሸምቶ ሳይማረር ሳይሳቀቅ ሲሄድ ለኛ ትልቅ የፉክክር የማሸነፊያ መንገዳቸው ነው ብለን እናስባለን። ሌላ ቅድም አቶ አብርሃም ሲናገር ጋዜጠኛ አብርሃም ማህበራዊ ኃላፊነታችን ከመወጣት አንፃር ምናልባት ነገ ትመጡና ታዩታላችሁ
እነ ሙዳይ በጎ አድራጎት ድርጅት በጣም በርካታ ህፃናትና አረጋውያንን የሚረዱ ድርጅቶች ወደኛ ይመጣሉ። ስለዚህ ከ100 ሺህ 80 ሺህ የምናከራየውን ሱቅ ለነሱ በነፃ ነው የምንሰጣቸው። እዛ ምናልባት የአዛውንቶችን የስራ ውጤት የተለያዩ ነገሮች ሸጠው ለነዛው ለህፃናትና ለሽማግሌዎቹ እንዲረዱ ነው። እኛ ብናከራዩ ያን ቦታ አንዳንድ ጊዜ ገበያችንን እየመለስን ነው ለነሱ ቅድሚያ የምንሰጠውና ይሄ በጣም ያስደስተናል። ዛሬም አሉ ሁሉ ጊዜ ከነሱ ጋር ስንሰራ እንደ ባሮክ ኃላፊነት እንደ ቤታቸው ነው እነሱ የሚመጡት ሳይሳቀቁ ቤታችን ነው ብለው ስለሚመጡ ከዚህ አንፃር ነው። ሌላ የህፃናት መጫወቻ በጣም ዘመናዊ የህፃናት መጫወቻ አለን ቅድም ስላልተገለጸ ነውና ወላጆች ልጆቻቸውን ይዘው መጥተው እነሱ ሲገበዩ ልጆቻቸው እንዳይደበሩ ከማድረግ አንፃር ጥሩ ዘመናዊ የሆነ የህፃናት መጫወቻ አዘጋጅተናል። ዋጋው ተመጣጣኝ ከሆነ እንዴት ነው ዲፈረንስ ልዩነቱ ያልከው ነገ መጥቶ ማየት ነው። በተቻለ መጠን ተመጣጣኝ ዋጋ መርካቶ በአከፋፋይ ዋጋ በጅምላ በሚሸጥበት ዋጋ እኛ ጋር ያሉ እቃዎች ይቀርባሉ። እኔ ባጎደልኩ እንግዲህ የሚጨምሩት ነገር ካለ እሺ አመሰግናለሁ። ያው እኔም አንድ ነገር ለመመለስ ነው እዚህ የዋጋ ነገር ላይ እንደምታውቁት ከተማው ላይ ለህዝቡ በቅናሽ ዋጋ ከሚያደርሱ ትልልቅ ድርጅቶች ውስጥ አንደኛው ኦማር ዘይት ነው። ዘይት ከተማው ላይ ምን ያህል ችግር እንዳለ ታውቃላችሁ። ዘይት እዚህ ቤት ውስጥ ገና ላይ ከገበያው 200 ብር ቅናሽ ነው ሲሸጥ የነበረው። ይሄን ደግሞ የገዙ ሰዎች ያው ሱቅ ላይ እናንተም ቼክ ልታደርጉ ትችላላችሁ። ሌላ ኪዊን ሱፐር ማርኬት ዶሮውንም ሽንኩርቱንም ካለው ከገበያ የሚያቀርበው ቅናሽ እንደሆነ ይታወቃል። ከራሱ ምርት ነው ከራሱ ጓሮ ነው የሚያመጣው። እሱም የሚሸጠው ለነጋዴዎቹ በሚያቀርብበት ዋጋ ለተጠቃሚዎቹ እየሸጠ ነበረ፣ አሁንም ይሸጣል። አግሪመንታችንም ያ ነው። እኛ ኪዊንስን እዚህ ስናስገባ ለካ ኪዊንስ የምንቀበለው 1 ብር የለም። ኪዊንስ ሲገባ ህዝቡን ለመጥቀም ብቻ ነው የሚገባው። ኦማር ዘይት ኦማር ቱና ሲገባ ህዝቡን ለመጥቀም ብቻ ነው። የሚይዙት ቦታ ከ500 ሺህ እስከ 700 ሺህ ሊሸፍን የሚችል ቦታ ነው። ይሄንን ግን ከህዝቡ ጥቅም አንፃር ቦታውን በነፃ ሰጥተን ነው እኛ ብንከፍልበትም ህዝቡ እንዲጠቀም በነፃ ሰጥተን ነው እና ከዋጋ አንፃር ሚሊኒየም ላይ በጣም ገብቶ ሳይገዛ የሚወጣ ሰው ስለሌለ ስራው በሚጀመርበት ሰዓት እናንተ መጣችሁ ብታዩት ጥሩ ይሆናል። ለምን ያለው ፊት ለፊት ያያችሁትን ነገር ተዘግቡታላችሁ ብያምናለሁ። ሽልማትን በተመለከተ ህዝቡን ሊጠቅም የሚችል የበዓል ፍጆታዎች እንሸልማለን። ዶሮ፣ እንቁላል፣ በግ ህዝቡን ሊጠቅሙ የሚችሉ ነገሮች እንሸልማለን። በነገራችን ላይ ከዚህ ቀደም በነበሩ ባዛሮች ተመልክታችሁ ይሆናል አቅም በየቀኑ አክቲቪቲዎች አሉ። የተለያዩ የዳንስ ግሩፖች ኮሪዮግራፊ የሚሰሩ ባህላዊ ውዝዋዞች አሉ። እነሱንም አወዳድረን ሽልማት የሚሰጥበት ሁኔታ አለ። የገንዘብም እንዲሁም ደግሞ የምስጋና ሰርተፍኬትም የሰጠንበት ሁኔታ አለ። አሁንም በየቀኑ በሚኖረው ዝግጅት ላይ ከአጋር የሆነን አንዱ ቢጂአይ ኢትዮጵያ ነው። ቢጂአይ በመዝናኛው በስፖርቱ ደግሞ ታውቁታላችሁ። እነሱንም ሽልማቶች በጋራ በመሆን ከባሮክ ኢቨንት ኦርጋናይዘር ጋር በጋራ በመሆን ሽልማቶች በየቀኑም የተለያዩ ሽልማቶች ይሸለማሉ። የመዝናኛ ዝግጅቶች አሉ። ቅድም እንደተባለው በተለይ ወላጆች ሲመጡ እንግዲህ በተለይ እንደምታውቁት ባዛር በተፈጥሮ ወይም በስራ ሂደቱ እንደምታዩት ወደ መጨረሻው አካባቢ ነው ሎዶች የሚበዙት ወይም ግርግሩ ትርምሱ የሚበዛው በዓላት ሲደርሱ ነው። በዓላት ሲደርሱ ስለሆነ ልጆች ይዘው ይመጣሉ። ልጆች ይዘው ሲመጡ ግን እዚህ የመዝናኛ የሚጫወቱበት አለ። ከዛም በተጨማሪ ደግሞ እየበሉ እየጠጡ ባዛሩን እንዲጎበኙ እንዲሸምቱ የሚደረግበት ሁኔታ አለ። መግቢያውም ዋጋ በጣም በተመጣጣኝ ነው። እንደምታውቁት ደግሞ ሚሊኒየም አዳራሽ ለሴኩሪቲ አመቺ ነው። ከየትኛውም ቦታ ብትመጡ ደግሞ ለትራንስፖርት መሀል ከተማ ላይ ስለሆነ ለትራንስፖርትም አመቺ ነው። ግቢው እንደምታዩት ፈረስ ያስጋልባል እንደሚባለው በቂ መኪና ማቆሚያ ያለ የተንጣለለ ነው። ይሄ ሁሉ ነገር አመቺ በመሆኑ ሚሊኒየም አዳራሽን ተመራጭም የሚያደርገው ነው። የተወሰነ ቀናቶች ይቀራሉ ሲባል ድምጻያኖቹ ታዋቂም ድምጻያኖች አሉ። እንደምታውቋቸው ደግሞ በጣም ፌመስም ያልሆኑ ድምጻያኖች አሉ። በስብጥር ነው የሚሰራው። ሌላው ባህላዊና ዘመናዊ ኮሪዮግራፊና ዳንሰሮችም አሉ። ድምጻያኖቹ ምንድነው አሁን ከምናወጣው አግሪመንት አድርገን ስንጨርሰው ብንገልጸው የተሻለ ነው ብለን ስላሰብን ነው። በቀጣይ ግን ያው የምንሰራቸው ማስታወቂያዎችም የሶሻል ሚዲያም የኤሌክትሮኒክስ ሚዲያም ፕሮሞሽን የምንሰራቸው ሁኔታዎች ስላሉ እዛ ላይ እንጠቅሳቸዋለን። መግቢያው እንደተለመደው 100 ብር ነው አይደል? 100 ብር ነው። ሲደርስ አካባቢ ግን ሎዱን አይተን ደግሞ የተወሰነ ማሻሻያዎች የምናደርግበት ሁኔታ አለ። ያው በተደጋጋሚ ይሄ ጥያቄ
ከዋጋው ጋር የሚገናኝ ነው። የምታውቁት በዓሉ ፋሲካ ነው። ፋሲካ ደግሞ ብዙ ግብአቶች ይፈልጋል። እዚህ ቤት ውስጥ ከሽንኩርት እስከ ዶሮ፣ እንቁላል ሁሉንም በቅናሽ እንዲያገኙ እየሰራን ያለ ነው። ከኩዊንስ ጋርም አሁንም በድጋሚ ማነሳው እነዚህን ሶስቱንም ነገሮች በቅናሽ ለማህበረሰቡ ያቀርባል። ይህን ህዝቡ አውቆት ከሰኞ ጀምሮ እየመጣ መገቤት ይችላል። ካለው ከተማው ላይ ካለው ገበያ በቅናሽ እዚህ ይቀርብላቸዋል። እንግዲህ ይህንን የመገናኛ ብዙሃን ኤሌክትሮኒክስ ከፕሪንት ሚዲያ ከሶሻል ሚዲያ የመጣችሁ የመገናኛ